እንዴት አምነሽ አብረሽ ትሄጃለሽ? ምን ችግር አለው ልጄ? እንዴ ከተማውን አይቼ ለስላሳ ጠጥቼ መጣሁ። ለስላሳ ጠጥቼ ተመስገን እጮኛ ያለችው ነው ማለት ለምን ጠይቅሽ? ኧረ ለምን እንደው ያ ጥሩ ሰው ስለሆነ በስተመጨረሻ ተመስገንና ትሁት እዛው ደረጃው ላይ ቁጭ ብለው ሳለ ተመስገን ትሁትን ለመሳም ሲሞክር ናቲ መጥቷል። እስቲ ትሁት እያስመሰለች ነው እንጂ አሁን የምትወደው ተመስገን ነው ብላችሁ የምታስቡ ቪዲዮን ላይክ እያደረጋችሁ። በሌላ በኩል የአባዬ ሚስት ከዚህ በፊት የተፈጠረውን ስለማታስታውስ እዛ ቤት ውስጥ ለመኖር አሳስቧታል። ታዲያ ሁሉም ሳሎን ውስጥ ቁጭ ብለው ሳለ ናቲ ለትሁት ለምን ወደ ውጭ ይዘናቸው አንወጣም ብሎ ይላታል። በዚህ ሰዓትም እድል ተናዳ አይሆንም ብላ በቁጣ ትመልሳለች። ይህንንም ያለችው ከዚህ በፊት ያደረገባትን ያገታትም ሁሉንም ነገር ያደረገው እሱ ስለሆነ አይሆንም ብላ ምላሽ ትሰጣለች። ታዲያ እድልም ነገሩን ለማስቀየር ብላ ተመስገንስ ብላ ትሁትን ትጠይቃታለች። ትሁትም ከተመስገን ጋር ያላቸውን ግንኙነት ስላየች በንዴት ተመስገን እዚህ አይደለም የሚኖረው ብላ ትመልስላታለች። ታዲያ በዚህ ሰዓት የአባዬ ሚስት ወደ ውጭ ወጣ ብለን እንናፈስ እንጂ ብላ ለእድል ትነግራታለች። እድልም አይሆንም ብላ ትመልስላታለች። ነገር ግን የአባዬ ሚስት ወጣ ዘና ማለት ስለፈለገች ጎሽ ልጄ ወደ ውጭ አውጥተህ አናፍሰኝ ብላ ትለዋለች። ታዲያ ናቲም እሺ ብሎ ይዟት ይወጣል። እድልም በዚህ ሰዓት በሐሳብ በጭንቀት ቁጭ ብላ ጠባበቅ ጀመር። ከዛም ናቲና የአባዬ ሚስት ሊናፈሱ ወደ ውጭ ይዟት ይወጣል። ታዲያ በዚህ ሰዓት የሁላችንም ስጋት የነበረው የአባዬ ሚስት ድጋሚ እንድትጠፋ ያደርጋል ብለን ነበር። ነገር ግን ከሱ ጋር ብቻ ስለሆነ የሄደችው እሷን ማጥፋት አይችልም። ይሄን አደረገ ማለት ሁሉም ነገር ይታወቅበታል። ከዚህም በፊት እሱ እንደደበቃትም ጭምር ስለሚታወቅበት ይሄንን በፍጹም ማድረግ አይችልም። የግዴታ እሷን ለማጥፋት እነሱ በማያውቁት መንገድ ከቤት ይዞ መጥፋት አለበት እንጂ እንደዚህ ፊት ለፊት እሷን ላናፍሳት ብሎ ይዞ ወጥቶ እፋች ቢል ማንም ሊያምነው አይችልም። ታዲያ ናቲና የአባዬ ሚስት አየር ለመቀበል እየተራመዱ ሳለ ናቲ ለአባዬ ሚስት ቤቱን ወደድሽው ወይ? አሁንማ የሀብት ማማ ላይ ወጣሽ። ቆይ ግን ከዚህ በፊት የተፈጠረውን ሁሉንም ነገር ነው ወይ የማታስታውሺው ብሎ ይላታል። እሷም ምንም ነገር እንደማታስታውስ ትነግረዋለች። ታዲያ እሱም ይሄ ትልቁ ቤትሽ ነው፣ ግን ደግሞ ለትላልቅ ችግሮች ተዘጋጂ ብሎ ይላታል። ታዲያ እሱም ምንድነው እነሱ ናቸው የምን ችግር ነው ምንድናቸው ብላ ትላለች። ታዲያ እሱም አይ ምንም ያስፈራ ነገር የለም ብሎ ይላታል። ታዲያ የአባዬ ሚስትም በደሳሳ ጎጆዬ ሰላም ያለው ህይወት ነበር የምኖረው ብላ ትመልስለታለች። ለዚህም እዚህም ደህና ትሆኛለሽ ብሎ ናቲም ይመልስላታል። እኔም እንደ ልጅሽ ይኝ ብሎ ለማግባባት ይሞክራል። እሷም ያስከትላ ባለቤቴ ጥሩ ሰው ነው አይደል ብላ ትለዋለች። ታዲያ ናቲም እሱም ባለቤትሽ በጣም ጥሩ ሰው ነው፣ ደግ ነው ብሎ ይመልስላታል። በሌላ በኩል ትሁትና እድል ሳሎን ውስጥ ቁጭ ብለው ተመልክተናል። ታዲያ በዚህ ሰዓት ጨንቋት የነበረችው እድል ሁሉም ነገር ግራ እየገባኝ ነው፣ ቆይ ምንድነው እየተካሄደ ያለው ብላ ለትሁት ትጠይቃታለች። ትሁትም አይዞሽ ሁሉም ነገር ይስተካከላል ብላ ትመልስላታለች። እና ተመስገን ደግሞ መች እንደሚመጣም ጨምራ ትጠይቃታለች። ከዛ በኋላ ትሁትም ለምን ፈለግሽው ብላ ትመልስላታለች። ከዛ እሷም አንዳንድ ጥያቄ ልጠይቀው እንደፈለገችም ትነግራትና ትሁትም ለእኔ መጠየቅ ትችያለሽ ብላ ትላታለች። ወዲያ እድል ትምህርቷንም መቀጠል ትፈልግና ትምህርቴን እንዴት ነው የማደርገው ብላ ትላታለች። ትሁትም አሁን ወቅቱ ስለማይመች ይሄ ዓመት ሲያልቅ እንደምትማር ትነግራታለች። እድልም በሌላ ጥያቄ ትመለስና ያ ልጅ እዚህ ቤት ነው ወይ የሚኖረው ብላ ትጠይቃታለች። ያ ልጅ ማለት ማን ነው ብላ ስትላት ናቲ ማለቴ ነው ብላ ስትመልስላት ትሁትም ለምን ጠየቅሽኝ ብላ ትመልስላታለች። ታዲያ እድልም እናቴን ይዟት ሲሄድ ምንም ደስ አላለኝም ብላ ስትላት አታስቢ እሱ እጮኛዬ ነው ብላ ትሁት ትመልስላታለች። ከዛ እድልም
በመገረም ኧረ እባክሽ ብላ ስትላት ምን ነው ስትላት ምንም እንዳላወቀች ሆና ምንም ብላ ነገሩን ትቃጨዋለች። ከዛም አስከትላ ተመስገን እጮኛ እንዳለው ትሁትን ትጠይቃታለች። ከዛም ትሁትም በመደናገጥ ለምን እንደጠየቀቻት ትጠይቃታለች። ከዛም እድልም የጠየቀቻት ዝም ብላ እንደሆነና ያው ጥሩ ሰው ስለሆነ ለማወቅ ያክል እንደጠየቀቻት ትነግራታለች። ታዲያ ትሁትም በዚህ ሰዓት እየተናደደችም ቢሆን እጮኛ እንደሌለውና እንደገና ደግሞ ልጅም እንዳለው ጭምር ለእድል ትነግራታለች። እድልም ይሄንን ስትሰማ በጣም ተደስታ ነበረ። ምክንያቱም ከሱ የሆነ ስሜት ያላት ትመስላለች። እናም ደስታዋንም ለትሁት እያሳየቻት ነበር። በዚህ ሰዓት ትሁትም በጣም በቅናት ተናዳ ነበረ። በሌላ በኩል የአባዬ ሚስትና እድል ተገናኝተዋል። ታዲያ እድልም በአባዬ ሚስት በጣም ተናዳ ስለነበረ በጣም ተናድጄብሻለሁ፣ ቆይ እንዴት አብረሹ ትሄጃለሽ ብላ ትላታለች። ከዛም የአባዬ ሚስት ምንም ነገር ስለማታቅ ከተማውን አይቼ የመጣው ለስላሳም ጠጥቼ የመጣው ብላ ለእድል ትላታለች። ታዲያ በዚህ ሰዓት ተናዳ የነበረችው እድልም እንዴ ለስላሳ ስለጋበዘሽ እንዴት ልታምኚው ትችያለሽ ብላ ትላታለች። ታዲያ በአባዬ ሚስትም እንደውም የፈራሁት ተመስገንን ነው ብላ ትመልስለታለች። ታዲያ እድልም ሚስጥሩን ያዝ ማድረግ ስለነበረባት የሆነ ሰው ያገተኝ ሰዓት ላይ እሱ እኮ ነበር እንደውም ያዳነኝ ብላ ትመልስለታለች። ታዲያ የአባዬ ሚስትም አንድ ነገር እንዳሰበች ትነግራትና የበፊት ህይወቴ በጭራሽ አላስታውሰውም እና በትንሹ ቤቴ በጣም ደስተኛ እንደነበረችም ትነግራታለች። ታዲያ እድልም እዚሁ መታከም እንደምትችል ትነግራታለች። ታዲያ የአባዬ ሚስትም መታከሙ ምንም እንደማያጓጓትና እንደውም ያለፈ ታሪኬን ሳስታውስ አንቺ ያለመኖርሽን ማወቅ አልፈልግም ብላ ትላታለች። በዚህ ሰዓትም እድልም ያለፈውን ደስ የሚል ታሪክሽንም እኮ ማስታወስ ትችያለሽ ብላ ትላታለች። የአባዬ ሚስት ግን ምንም የማስታወስ ፍላጎቱም ራሱ የላትም። በሌላ በኩል ተመስገን በሩን አንኳኩቶ ሲገባ እድል ሄዳ ትጠመጠምበታለች። ይሄኔ ትሁት ተደብቃ እያየች ስለነበረ በጣም ታዝናለች። ታዲያ ትሁትም ደረጃ ላይ ቁጭ ብላ ስታለቅስ እንመለከታለን። ታዲያ በዚህ ሰዓት ተመስገንም ወደ ቤት ውስጥ ሲገባ እድል ትሁት ደረጃ ላይ ቁጭ ብላ ስታለቅስ ይመለከታታል። ታዲያ ተመስገን በዚህ ሰዓት ያቀደው እቅድ ተሳክቶለት ስለነበር በሱ ቅናት እንደሆነ እያለቀሰች ያለችው ስለገባው እሷን ለማባበል ይሄዳል። ታዲያ በዚህ ሰዓት እሷን ለመሳም እየተጠጋ ባለበትም ሰዓት ላይ ናቲ ወደ ቤት ውስጥ ይገባል። ታዲያ ፊት ለፊትም ይይዛቸዋል። ከዚህ በኋላ ምን የሚፈጠር ይመስላችኋል?